ሀይ ቤተሰቦቻችን ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ያለንላችሁ እግዚአብሔር ይመስገን። ዛሬ ሌተስትና ምርጥ በሆነ ፕራንክ መጥቻለሁ። ከዚህ በፊት ያለውን ቪዲዮ አይታችሁት ከሆነ ማሬ ያልጠበኩትን ብዙ ነገር የተለያየ ሀሳብ እያነሳች አልቻልኳትም። ቁም ስቅሌን እያሳየች ነው እና አሁን ግን እኔ ምርጥና ሌተስት በሆነ ፕራንክ መጥቻለሁ። ስልኬ ጠፍቷል፣ ስልኬ ጠፋ ነው የምላት። ይህን ደግሞ ተገና አድርጌ ጅስት ይህን ፕራንክ ስላሰብኩ ቀን ሙሉ ስልኬን ዝግ አድርጌ ነው ስዊች ዳውን አድርጌ ነው ያልኩትኝ እና ሴምን አውጥቼ ምን ብዬ ምናምን ያልኩት እና አሁን ስትመጣ እየመጣች ነው፣ እየመሸ ነው፣ መሽቷል። ኦልሬዲ እንትኑን ማየት ትችላላችሁ። እዚህ ጋር ጨለማ መስኮት ነው ምናምን ጅስት መብራት አብርቼ ነው እየተጠቀምኩ ያለሁት። ልክ ስመጣ ቀውጢ ማድረጉ አይቀርም። ምን ሆነህ ነው ምናምን፣ የት ሆነህ ነው፣ ከማን ጋር ሆነህ ነው ለምትለኝ ግን ስልኬ ጠፍቶ ነው እላታለሁ። ከስልክ ጋር ተያይዞ ብዙ መረጃዎች አሉ። ብዙ የለፋችበት ዩቲዩብ ቻናል፣ የባንክ አካውንት፣ ቴሌብር ዛሬ ብዙ ነገር እየሆነ ነው ብላ በቃ ብዙ ነገር እየሆነ ነው። ይህን ተገናድሮ ምን አይነት ስሜት ሊሰማት እንደሚችል አብረን የምናየው ይሆናል። ቤተሰቦቻችን ግን እናንተ እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እየሰጣችሁ እስከ መጨረሻው ድረስ ተከታተሉኝ። እርግጠኛ ነኝ እስከ መጨረሻው ድረስ ካያችሁት ይህን ቪዲዮ ታተርፉበታላችሁ። በጣም ፈን ታደርጉበታላችሁ። ደስተኛ ትሆኑበታላችሁ። ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ ተከታተሉኝ። በኢየሱስ ክርስቶስ ማሪ ምንድነው ማለት እንዴ? ምን አልኩኝ? ሰካሪው ምንድነው? ሙሉ ቀን የዘጋኸው? የሆነ ችግር ተፈጥሮ ነው እባክሽ። ስልኬ የምን ችግር ማለት? ስልኬ ጠፍቶኝ እኮ ነው። ምን? ስልኬ ወደዛ ወደዚህ ስል ጠፋኝ። ሌላ ነገር እንዳታስቢ። የት ነው የሚጠፋው? ይዤው ነበረ በኪሴ እና ጠፍቶ ነው። ፍቅር ደበረሽ? እኔ ምን ሆነ ነው? የሆነ ነገር የሆንክ እኮ ነው የመሰለኝ። እኔ ደንግጬ እኮ ነው የመጣሁት። ምንም አልሆንኩኝ። ምን እባክሽ፣ ምንም አልሆንኩም። አይደለም እኔ አሁን ስልኩ አይደለም ያሳሰበኝ። እየቀለድክ ነው? የእውነትን ሙሉ ቀን ምን ሆነ ነው ስልክህን ዝግ ያደረከው? እውነቴን ነው። እንዴት ይዘጋል? ለማን ልደውል? እኔ እኮ በጣም እኮ ሀሳብ ውስጥ ገባሁ፣ ጨነቀኝ። እንዴ ምን ሆኖ ነው ብዬ ለማን ልደውል? ቀኑ ሙሉ ዝግ ስት ሲሆን ስልክ በእናትሽ ብዙ ነው ጣጣው። ምንድነው ብዙ ነው ጣጣው? እንዴት ይበላል? እኔ ሴቶች ናቸው እንዴት ወንድ ልጅ ይበላል? ይህን ያክል ገንዘብ ስልክን ያክል ተበልቼ ዛሬ በተወደደ ስልክ ተበልቼ ያን ሁሉ ብር ጥዬ ወጥቼ ከምሰራ እኮ ስልኬን በአግባቡ ቢይዝ ይሻል ነበረ። ብዙ ብር እኮ ነው፣ ብዙ ብር ነው ስልኩ ራሱ። ትራንስፖርት ላይ ነው የወሰዱበት? አይደለም እኔ ወደ ቤት እየገባሁ እየመጣሁኝ መኪና ይዘው እየመጡ 1-4 ልጆች። ከዛ በመስኮት እንደዚህ ውሃ ይዘዋል። በመስኮት እንደዚህ ተፋብኝ ልብሴ ጋር እንደዚህ አጠቃላይ ኪሴኛ አጠቃላይ። ከዛ ምንድነው የተፋብኝ? ምናምን ብሩ ይቅርታ አላየንሽ ምናምን አሉና ወረዱና እንደዚህ ጥርቅ አደረጉልኝና ሶፍት ሰጡኝ፣ ውሃ ሰጡኝ። ለካ ኪሴን እንደዚህ ሲጠርጉኝ እንደዚህ የተጫኑ ስልኩን አውጥቶ ይዘዋል። በዚህ ደግሞ 5,000 ብር ይዤ ነበረ። ጭራሽ ብሩን ትዝ አላላቸው። ብሩ ትዝ አላላቸውም። ይሄንን የሚታወቅ ስልኩን ወሰዱ። እኔ ደግሞ ብሩን ወስደው ስልኩን ቢተውልኝ ይሻለኝ ነበር። ምክንያቱም ስልኩን ወስደው ሲሸጡ ብዙ ፋይል ይጠፋል። አስቢ። ወይኔ አምላኬ ሆይ! በቃ እንደዚህ ነው የምትሆኚው እንዴ? እኔ እንደዚህ ተበሳጭቼ እያወራሁ እና ምን ልበልህ? እኔ እኮ ደነገጥኩኝ። አንደኛ እንደዚህ እያበድኩ አሁን ነው እኮ የተረጋጋሁት እኮ። አሁን እኮ ነው የተረጋጋሁት የእኔ ቆንጆ። አሁን እኮ ነው የተረጋጋሁት። እኔ እንደዚህ ፎቶኝ አልጠብቅሽ። ልንገር፣ ስልክም ይሰረቃል አላልኩም። ምን ወይ የሆነ ነገር ተፈጥሮ ነው ወይ አደጋ ተፈጥሮ ነው። ምንድነው የተፈጠረው ብዬ በጣም ነው የማይሰረቀው። እኔ ሰው አይደለሁም እንዴ? እንደ ሰው ግን እንዴት ወንድ ልጅ ይበላል? እንዴት ለፍቼ ወጥቼ ወርጄ የገዛሁት። ወይኔ ማሬ ይኸውልህ፣ ተረጋጋ። አንቺ አልገባሽም። በቃ እንደዚህ ነው እንደምትረጋጋው አንቺ እና ምን ልበልሽ? ደነገጥኩኝ። ቀኑ ሙሉ ስልክ ዝግ ሲሆን ምን ሆኖ ነው ብዬ ለማን ልደውል? ሌላ ጋር ሄዶ ነው ወይ ምናምን ብለሽ ነው እየቀበጠ ነው ብለሽ ነው። አየሁሽ እኮ። ምንድን ነው እየቀበጠ ነው ማለት? እንዴ ተረጋጋሽ። ስልኬ ጠፍቶ ነው ሌላ አይደለም ስልሽ። ደስ አለሽ አይደል እንዴ? ስመጣ ራሱ ስልክ አለ ባትሪ ነው ብልሽ ቀውጢ ነበር። ልንገርናማ እንዴ ይኸውልህ፣ እኔ ራሱ ማለት ነው ምን ሆኗል ብዬ ማለት ነው ነፍሴ ከስጋዬ እየተላቀቀ ነው እዚህ የደረስኩት።
ምን ሆኗል ብዬ ቀኑ ሙሉ ስልክ ዝግ ሲሆን ምን ተፈጥሮ ነው ብዬ እኔ እዚህ ለመድረስ ራሱ በጣም ሰውነቴ ሲንቀጠቀጥ ነበር። እኔ እኮ እንደዚህ ሆንኩት እኮ ስልኩ ብቻ ምናምን አይደለም፣ ከስልኩ ጋር ተያይዞ ስንት ፋይሎች አሉ። አስቢ ስልክ ላይ የዩቲዩብ ቻናሉን ፓስዋርድ እዛው ነው፣ የባንክ ፓስዋርድ፣ የኤቲኤም፣ የኤቭሪቲንግ፣ የኢንስታግራም፣ የኔ ራሴ ዙሯል። ምን ማድረግ እንዳለብኝ አላቅም። አይደለም እኔ በጣም ምን ይዤ ነው የምረጋጋው? የኔ ቆንጆ እኔ እኮ መፍትሄ ትሰጭኛለሽ ብዬ ነው ህግ ላይ ሳሊዳ አንቺ ጋር መጥቼ ኩርምት ብዬ ተቀመጥኩት። አይደለም ይኸውልህ፣ እኔ ባለፈው ታውቃለህ አይደለ ስልኬ እንደተወሰደብኝ ትራንስፖርት ላይ ገና በተገዛ ከስልኩ በቀር ማለት ነው አንተ ታስፈልገኛል። አሁን ስልክ እየተሰረቀ በቀደም ምንድን የሆነ ልጅ ነገር ሰፈር ያለ ሲጠፋ ቀን ነበረ ሄደን ወደ ሆቴል ሴሚሽን አዘጋን። በሴሚሽ ከቴሌ ብር ብር አልተወሰደ ምን አለ ይሄን የጠፋው አሁን ወደ ማታ ሄጄ እንዳላዘጋ ጭቅጭቅ ምንም ባትሪ የለውም ነበር። ወደ ማታ በዛው ጠፋ። ሄጄ ቴሌ እንዳላዘጋ ምን እንዳለ ዝግ ነው። አጠቃላይ ብር ዘረፋሽ አስበሽዋል? ስንት የተለፋበት ይቻላል። በቀደም ነገር ያለው ነው። እኛ ሰፈር ተሰርቆ ስልኩ ወስደው ደብድበውት እንዳለ ሰውነቱ በጠቅላላ ደብድበው እንደገደሉት ነገር ያለው አይደለም። ስለዚህ በቃ አሁን ዋናው የምታስፈልገው አንተ ነህ። ትልቁ ነገር ለምንድን ነው እንደዚህ የምትለው? እሺ አሁን ይኸውልህ እንትኑን ለማስታወስ ሞክር። ማን ነው ስለሚገባው ማን ነው የሚረዳኝ? እሺ አሁን ተረጋጋ። ወደዛ ትክተይ በቃ አንቺ ልጅ እንደበላሽ ማለት ነው። ኧረ በኢየሱስ ክርስቶስ ማን ምን በላሽ? አብረን ነገር የኔ ቆንጆ እንድትረጋጋለሽ እንዴት እንደሚያትናገጭ ከስልኩ በላይ አንተ ነው የምታስፈልገኝ። እኔ ምን ሆኖ አለፋሽበት ቻላኖችን አስበሽ ቤት ራሱ እንደዚህ ያገኛለሁ ብዬ በፍጹም አልጠበኩም። የሆነ ነገር ሆነህብኛል ብዬ እንዳለ ነበር በቃ ሰውነቴ ሲንቀጠቀጥ እዚህ የደረስኩትኝ። እንዴ ሙሉ ቀን ሲዘጋ ምን ልበል? ማጋ ልደውል? ጓደኛ ጋር እንዳልደውል በስራ ቀን እንዴት እንደዚህ አይነት ነገር ይፈጠራል ብዬ ግራ ገባኝ። እኔ እንዲሁ በአካል ራሱ ስላየው እሺ ምንድን ነው ተረዳሽኝ አይደለም? ገብቶኛል። ተናደሻል። ምን ሆኖ ነው? ብዙ ነገር የሰው ልጅ ሲጠፋ የሰው ልጅ ከንብረት በላይ ነው። ስልክ የጠፍቶብሽ ሲውል ብትደውይ አላገኘሽ ስትይ ምን ስትይ በቃ አንቺ እንኳን በሰላም አገኘሁ የሚለው ሀሳብ ላይ ያለሽ። ግን እያልኩሽ ያለው ተረጅኝ ባንክ አካውንት አለ፣ ኤቲኤም አለ፣ ቴሌ ምንድነው እያንዳንዱ ባንኮች ፓስዋርዶች እዛ ነው። ኢቨን ዩቲዩብ ቻናል የለፋንበት ፓስዋርድ እዛ ጋ ነው። በቃ ዩቲዩብ ቻናላችን ነው ወሰዱ ነው ሌላ ስልክ ገዝተህ እና እሺ አሁን ሁሉም ነገር ጠፋ እያልከኝ ነው? ታዲያ ሌላ እኔ እንድትረጅ የምፈልግ እኮ ይህንን ነው። ወይኔ ፈጣሪ እና ፓስዋርዱ ለምን ማታስታውስ? ምንም ማስታውሰው ነገር የለም አይደለም። የስልኩ ኤቲኤም አንድ ቀን በባለፈ ግቢ ስራ ቦታ ሰራተኛችን ስልክ ተበላ። ምን እንዳደረጉት ታውቂያለሽ? በቴሌ ደውሎ ፓስዋርዱ ረስቻለሁ ብሎ ቴሌ ይልካል አይደል? ፓስዋርድ ለቴሌ ብር ፓስዋርድ ሲልክ ፓስዋርዱን አስገብተው ብሩን 100 ሺህ ብር ለጓደኛ ሰውየው አያውቅም። እየሮጠ ሄዶ ፓስዋርዱን ሲያዘጋ ስንት ብር ተረፈው? ወደ 300 ሺህ ብር 400 ሺህ ብር ትራንስፈር አድርገውበት 100 ምናምን ሺህ ብር ብቻ ነች የተረፈችው። ያንችንም ደርሶን ያስቀራት ሄደ። የት ህግ ቦታ ምን ብሎ ተዘርፍ ያለው የአካውንት ተዘጋልኝ እንደዚሁ ሲል የህግ ፕሮሰስ ታውቂያለሽ። ህግ ደግሞ ምስክር ያሸዋል። እጅ ከፍንጅ ማስረጃ ያስፈልገዋል። የህግ ደግሞ ከአመት ዓመት ህጎቻችን የመመርመሪያ ወይም ደግሞ የመያዣ የመዝጊያ መንገዶች የስርቆን ከዕለት ዕለት እየተሻሻሉ ቢሄዱም እስካሁን ግን ይቀራል። ህዝብ በዚህ ጉዳይ እየተጎዳ ነው። አሁን ለማን ደውዬ ነው ማስቆም የምችለው? ገና ነገር ነው። ሄደሽ ደግሞ ፖሊስ ምን ብዬ ነው የማመለክተው? ፖሊስ በእንደዚህ አይነት ጉዳይ ብዙ ስራ በዝቶበታል። አንድ ስልክ ብዬ ሄጄ ሌላ ጫና ልፍጠር አይደለም። እዚህ አካባቢ እንደዚህ አይነት ስልክ ተሰርቆብኛል ብለህ እኮ ማመልከት ነበረ። ከዚህ በፊት አንቺ አመልክተሽ አታውቂም? ከዚህ በፊት ስንት አመልክቻለሁ። ከዚህ በፊት ጓደኞቼ ስንት አመልክተዋል። ይጻፋል። በቃ አጣርተን እንጠራለን ነው። ለአንድ ስልክ ብሎ ፖሊስ ዛሬ ስራ በዝቶበታል። ስንቱ ይዘርፋል፣ ስንቱ ይታገታል፣ ስንቱ ሌባ በየሰፈሩ እየታገተ ምን እያለ ያን ችግር ለመፍታት ጎንበስ ቀና እያለ ነው። ለእኔ አንድ ስልክ ይልፋል ብዬ ሄጄ ብሄድ ያችን አንድ ስልክ እኔ ብበላ ይሻላል። እነሱ ሄጄ ስራ በቃ ምን አላውቅም። በቃ እኔ በቃ ምን ማውራት እንዳለብኝ አላውቅም። ውዴ ተረጋጋ። የእኔ ፍቅር እኔ አሁን ከስልኩ በቀር ማለት ነው ከስልኩ በላይ አንተ ታስፈልገኛለህ እያልኩ ደግሞ ስልኩ ያስፈልገኛል። እንጀራዬ ነው፣ ስራችን ነው፣ የለፋንበት እየገባሽ አይደለም። ፓስዋርዱን ለማስታወስ ሞክረሽ ፓስዋርዱን አስታውስና በቃ ሌላ ስልክ ገዛ። በዚህ ሰዓት አንቺ ራሱ ስሜን አስታውስ ብትይ ላስታውስሽ። እሺ ተረጋጋ። ባለፈው እኔ ሲሰረቅብኝ ምንድን ነው የሆንኩት? የሆነ ነገር አድርገውብኝ አንድ ቦታ ቁጭ ብዬ አንዴ ቀረሁት። አሁን እኮ አይምሮህ መጀመሪያ አንተ ማለት አለብህ፣ መረጋጋት አለብህ። እሺ ፍቅር ተረጋጋ።
አንተ መረጋጋት እኮ አለብህ። ስትረጋጋ እኮ ነው ብዙ ነገር መፍትሄ ነው የሚያስፈልገኝ። ይሄ ሶሉሽን አለ ወይ የምታውቂው ቴሌ የሚሰራ ማታ ምን ካለ የሆነ ነገር አለ ጊዜው እንኳን እስከ ጠዋት ድረስ ያስፈልጋለን አማራጭ ወይም ደግሞ ፓስዋርድ ሪሴንድ እንዳያደርጉ አድርግልኝ እስካሁንም ከተረፈ። እሺ እኔ ፍቅር ተረጋጋ። አሁን ስልኩ ይኸውልህ ጦስን ይዞ በቃ ተረጋጋ። እሺ እንዴ ተረጋጋ በቃ። ጦስን ብቻ ሳይሆን ገዴን ሁሉ ይዞ ሄደ፣ ህይወቴን ሁሉ ይዞ ሄደ። እሺ በቃ ወይኔ ምንድን ነው የሚሻለን? ወይኔ አምላኬ ሆይ ወይኔ በቃ እንደዚህ ነው። ተረጋግተሽ ነው በቃ እንትን የምትይኝ? እሺ ማሪ ምን ላድርግ? እኔ ራሴ ተደናግጫለሁኝ። ሲጀምር አንተ የሆነ ነገር ሆነብኛል ብዬ እኮ ነው ስሮጥ። እሺ ቻናሉ ምንድን ነው የሚሆነው? እሺ ፓስዋርዱን ለማስታወስ ሞክር። ምንም አላስታውስም። ምን አንቺን ማስታወስ የቤት ይራሱ። እሺ ንገረኝ፣ እንዴት ነው መጀመሪያ የሰረቁ? እንዴት ነው ያደረጉሽ? እኮ ተፉብኝ ያልኩሽ እኮ። ውይ በኢየሱስ ክርስቶስ በቃ እሺ አሁን ራስን ለማረጋጋት ሞክር። እሺ ፍቅር በእናትህ ውዴ፣ እሺ ራስን ለማረጋጋት ሞክር። እንዴ ምን ነው ሰው እኮ ነፍስ ራሱ እያጠፋ አይደል እንዴ? ስንት ነገር እየተፈጠረ በየመንገዱ እንዴ። ትልቁ አንቱ ሀብታችን ስልክ ነው ታውቂያለሽ። የሆነ እንኳን ሰርተን እንቁ ገብተን ምን ብለን ወጥተን ወርደን እንደምን በር ሴቭ አድርገን ደሞዝን ሆነ ቆጥበን የምንገዛው አንደኛ ስልክ ነው፣ ሁለተኛ ቲቪ ነው። ሌላ ዓላማ የለም። ይችልሽ ወረታችን ትልቋ ወረታችን ይችለች። ማሪ ተረጋጋ። ይዘን መላቀስ ሲገባን ወይ ማለት ሲገባን ተረጋጋ ትይኛለሽ እንዴ? እኔ የምፈልገው ነፍስን ቢያጠፋ ይፈልጋሉ። በአሁኑ ሰዓት እኮ ስልክ ተወስዶ ሆነ ላፕቶፕ ተወስዶ ምንድን ነው የሚያደርጓቸው? ገላቸው ነው የሚጠፉ። ስለዚህ በእናትህ ፍቅር ተረጋጋ። እሺ በቃ እኔ ስጨነቅ ነው ያሉት። ለቀቂኝ። ምንድን ነው የምትከተይኝ? እሺ ተረጋጋ። ቁጭ በቃ እንዴ ቁጭ በቃ እና ምንድን ነው እሺ የሚሻለው? በቃ ነገ ሄደን ያንተን ስልክ መፍትሄ ፈልጊ። አሁን ማደራችን መፍትሄ ፈልጊ። አረ ባዷችንን ራቁታችን ይቀርብ። አረ ቤት ኪራይ ምንድን ነው የሚከፈለው? አረ ዩቱብ ቻናል ተወሰደ። እኔን አንቺ በማጽናናት ጊዜ አትግደኝ። እሺ ምን ላድርግ? እኔ አሁን እኮ ግራ ገባኝ እኮ። እኔ ራሱ ተጨነኩ። እኔ አንደኛ የሆነ ነገር ሆነብኛል ብዬ ነው ስጨነቅ የመጣሁት። ሲቀጥል ስልክ ዝግ ሲሆን ምን ሆኖ ነው ብዬ ነው። በቃ ሰው ነፍሱ የሚጠፋ የለ። ምን ሆናለሁ? ፈጣሪ እያለ በእሱ እርግጠኛ ትግኝ ምን ሆናለሁ? በፈጣሪሽ እርግጠኛ በቃ ስልክ ገዛለን። ፓስዋርዱን ብቻ ለማስታወስ እንሞክር። ይወስዱታል። እየነገርኩሽ ነው። አካውንታችን ባዶ መቅረቱ ነው። ምን ትበያለሽ? ኮምፒውተሩ ላይ ሴቭ አላደረከውም? ፓስዋርዱ አላደረኩት። በቃ እሺ ተረጋጋ። በቃ ምንም ማድረግ አይቻልም። ከአንተ የሚበልጥ ነገር የለም። በቃ ከዜሮ እንጀምራለን። አዲስ ከፍታ እንሞክረው እስኪ ፓስዋርድ እንሞክረው እስኪ ፓስዋርድ ማሬ ተነስ ግዴ ግን አንተ ተረጋጋ። ሻወር ውሰድና አርግ። እኔ ፓስዋርዱን ልፈልግና እሺ ተነስ ተከራከረን። የሚ ሻወር ነው ወስደው እስኪ ተነስ ማሬ ተረጋጋ። በቃ አልኩህ እኮ በቃ እንደዚህ አይነት ነገር እኮ ይፈጠራል ታውቃለህ። አላደን እንዴ ምን አለ? ይኸው እዚህ ላይ ሴቭ አድርገው የለ እንዴ? እኔ ፍቅር ያው ፓስዋርዱ ቀይር። ተረጋጋ በቃ እሺ እንዴ ተረጋጋ። እሺ እስኪ ምንድን ነው ማሪ ምን እያደረክ ነው? እናት ዞር በል። ምን ስንት ፕራንክ ሰርተሽኛል። እሺ ለምንድን ነው ስልክ የዘጋኸው? ሆን ብዬ ይሄንን ፕራንክ እንደምሰራ ስላሰብኩበት በዚህ ስንት ሰዓት መደወል የጀመርሽው? እኔ ይሄንን የዘጋሁት ጠዋት ልክ ስራ ቦታ ገብቼ ከታየው ምን ካልኩ ምናምን በኋላ 3 ሰዓት ጀምሬ ነው በጠዋት የዘጋሁት። አንቺ ግን ሜቢ ከሰዓት ይሆናል ነገር ነው የምታወራው እንዴ? ምን ሆነህ ነው? እኔ ተሳትፎልኛል። ፕራንክ ተወጥቻለሁ። ራሴ ግን የሚያስጠላው ነገር እኔ ነኝ የተወሰድኩት። አንቺ ተረጋግተሽ ነበር። በጣም አድርጌ አመሰግናለሁ። እስካሁን ድረስ አብራችሁኝ ስለነበራችሁ የደገፋችሁኝ፣ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ስታደርጉ የነበረ ሰብስክራይብ ያደረጋችሁ በጣም አድርጌ አመሰግናለሁ። ከጎኔ የነበራችሁ አብራችሁኝ ወደዛ ስትሽከረከሩ የነበረ ሳሉን አይታችኋለሁ። በጣም የተናደድኩት የሆነት በጣም የደነገጥኩት ምክንያቱም ማለት ነው በእንደዚህ አይነት ነገር እራሱ አላሰብኩም። ጭራሽ ስልክ ይሰረቃል ምናምን ብለህ ሳይሆን በቃ በነገራችን ላይ በጣም ስለተናደድኩኝ ይቅርብኝ፣ ንግግር ራሱ ይቅርብኝ። ቤተሰቦች አይታችኋል። መናገር እስኪከብዳት ድረስ አድርጊያታለሁኝ። አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በሌላ ቪዲዮ በሚገርም ሁኔታ
እመለሳለሁ። እኔ ደግሞ ብድሬን የእውነት አለቀም። በጣም እንዴት እንደተናደድኩ መናገር ራሱ አቅቶኛል። ግን እሱን ማሬን ባሌን ስላገኘው ብቻ ትንሽ ተረጋጋው። ምክንያቱም ቀኑን ሙሉ ስልኩ ዝግ ሲሆን ምን ተፈጥሯል ብዬ በጣም በድንጋጤ ነበር የመጣሁት። ግን ሳየው የሆነ ትንሽ ተረጋጋው። ደግሞ ከስልክ በላይ የእሱ ህይወት ያሳስባል። ስለዚህ በጣም አመሰግናለሁ። ቤተሰቦች በጣም አድርጌ አመሰግናለሁ። ላይክ ማድረግ እንዳይረሳ። ቪዲዮ እዚህ ድረስ ካያችሁ ተመችቷችኋል ማለት ነው። ሰብስክራይብ አድርጋችሁ አብራችሁን እስከ መጨረሻው ቤተሰብ ሆናችሁ ቀጥሉ። ታውቃላችሁ ግን የፕራንክ ቪዲዮ እንሰራለን በሳምንት 2 ቀን ማክሰኞ እና ቅዳሜ 12 ሰዓት በኋላ እንለቃለን። በቀን ደግሞ እስከ 10 የሚደርሱ ሾርት ቪዲዮችን እንሰራለን። ታያላችሁ ወይ? በጣም የሚያዝናኑ አስቂኝ አይደለ? በቀን ደግሞ አንዴ ሰምታይምስ ደግሞ በቀን 2 ሊቭ ስትሪም እንሰራለን። ላይቭ እንገባለን ከ2 ሰዓት ማታ ጀምሮ በኢትዮጵያ ሰዓት አቆጣጠር እና ቀን 9 ሰዓት በኋላ ሊቭ እየገባን ነው። እያገኛችሁን ነው ወይ? እነዚህ ነገሮች ማግኘት የምትፈልጉ ከሆነ የመጀመሪያው ስራችሁ የእናንተ ሰብስክራይብ አድርጋችሁ የዶል ምልክቷን ተጭናችሁ ሁሌ ሾርትም ለቀቅ ላይቭ እንገባል ፕራንክ ቪዲዮ ለቀቅን ወዲያው የኖቲፊኬሽን ምልክት ስለሚደርሳችሁ ሰብስክራይብ አድርጋችሁ የዶል ምልክቷን መጫን እንዳትረሱ። አብራችሁ ስለነበራችሁ በጣም አድርገን እናመሰግናለን። ባይ